እሺ ተመልካቾቻችን አሁን የመኪና ሲክለስ ሲክለስ 204 ነው። አሁን የመኪና የመጣበት ለብዙ ፓርት ቅየራ ነው። ነገር ግን አሁን ቼክ የምናደርገው ምንድነው ይህንን ዲስፕሌይ ለመቀየር ነው። እና እቃው ደግሞ እዚህ ጋር እንደምታዩት አለ። ምን ነገር አለ እዚህ ጋር ዲስፕሌይ ነው። እዚህ ጋርም እንደዚሁ አክሰሰሪዎች ነው። የሪትሮፊት ለማድረግ ነው እዚህ ጋር እንደምታዩት። ስለዚህ ይሄንን ገጥመን እናሳያቸዋለን። የነበረበት ፖዚሽን ልክ እንደዚህ ነው አሁን። እና ይሁት አሁን ቼክ አድርጉትና መጨረሻውን ደግሞ እናሳያቸዋለን። ስለዚህ ምንድነው መጀመሪያ ይሄንን እንፈታለን። ይሄ እዚህ ጋር እንደዚህ ነው። ይሄንን ሪሙቭ እናደርጋለን። ያ እንደ የሚሆነው በፕላስቲክ ቱል በዚች ወይም በእንደዚህ አይነት ወይም በፍላት እዚህ ጋር እንደዚህ አስገብተን ይሄንን እንፈነቅላለን። ከዛ ከፈነቀልን በኋላ ይሄኛውን ሪሙቭ እናደርጋለን። ይሄ እንደምታዩት ራሱ እንትን እያለ ይሄዳል። አንዱ ስትፈቱት አንደኛው መፈታቱ አይቀርምና እንዲያረጋችሁ ይሄኛውን እንደዚህ ታውጡታላችሁ። ይሄ ሙሉ ከዚህን ካወጣችሁ በኋላ ይሄኛውን ታነሱታላችሁ። ቴፑን ትፈታላችሁ። ይሄን ቴፕ መጀመሪያ ግን ይሄኛው ማውጣት አለባችሁ። ይሄኛው ጥናትን ያጠናው ኔዘርላንድ ያለ አሜሪካን ካሜራው ለማያዘል ተምትኝ ይሄኛው እንደዚህ ተፈቱታላችሁ እንዳይሰበር ትክክለኛ ቦታ ላይ እንደዚህ ታስቀምጡታላችሁ ማለት ነው። ስለዚህ ይሄንን እንፈታለን። ይሄንን ወደዚህ እናደርጋለን። ከዛ ይሄኛውን አብረን እንፈታለን። ከዛ መጨረሻውን እንግዲህ አሳያችኋለሁ። እንግዲህ እሺ አሁን እንደምታዩት ፊት ለፊት ዳሽቦርዱ በሙሉ ይሄኛው ሪሙቭ ይደረግና ኬብሎቹ በሙሉ ወደ የቦታቸው ገብተዋል። አሁን እንደምታዩት የሚገባው እንደዚህ ነው። ይሄኛው ስክሪኑ ላይ የሚገጠም ነው። ይሄኛው ኦልሬዲ በፊት ከነበረው ቴፕ ላይ ስክሪን ላይ አብሮ የሚገጠም ነው። በፊቷ ስክሪን እንደምታዩት እቺ ነች። እዚህ ጋር ባለ ስክሪኖች ስክሪኗ። ይሄንን አሁን እናውጣውና በዛኛው በአዲሱ እንቀይረዋለን ማለት ነው። ስለዚህ አሁን እንደምታዩት ሁሉ ነገር ለምን ላይኖቹ ይሄ በሙሉ ወዴት ሄዳል? ወደዚህ ሴንትራል ኮንሶል ውስጥ ይገባል። ለምን እቺ ላይን አለች፣ እቺኛው የታለች ላይን ነበረች። እቺ ላይን ማለት ነች። እቺኛዋ እዚህ ጋር የምትሆነው እዚህ ሴንትራል ኮንሶል ስር። ከዛ ይሄኛው ደግሞ አብሮ እዚህ ላይ የሚሰካው እቺ ኬብል ማለት ነች። እቺ የምትመጣው ከዚህ ስር ነው። ለምን አብሮ ከዚህ ጋር ከነበረው ኬብል ላይ አብሮ የሚመጣ ኬብል ስለሆነ በዚህ አማካኝነት እዚች ላይ ትገባልና ለአይፎን አውክሲላሪ ኢንፑት እንሰጠዋለን ማለት ነው፣ ለቴፑ ማለት ነው። ከዛ እንግዲህ እስቲ መጨረሻውን አብረን እናያለን። እስቲ ጠብቁ። እሺ አሁን እንደምታዩት ኦልሬዲ ፊክስ አድርገን ጨርሰናል። እንደምታዩት ኤቭሪቲንግ ኢን ፕሌስ በየቦታው ገብቷል። አሁን እንደሚሰራና እንደማይሰራ ቼክ እናደርጋለን። እንትኑ ይኸው በተኑ እዚህ ጋር አለ። ይኸውላችሁ እዚህ ጋር እንግዲህ በዚህ ነው አጀስት የምናደርገው። ከዛ ሆም በተን እንገባና ወደዚህ ሄደን ሬዲዮ ላይ እናደርጋለን። ከዛ እዚህ ላይ ገብተን ኦዲዮ ላይ የሚገባው ከዛ ሬዲዮ እናደርገዋለን። እንግዲህ እንደምታዩት ይሰራል። እያንዳንዱ ነገር ይሰራል። በሙሉ ሰራ
የምናየው እንደዚህ አይነት እዚህ ጋር ትገቡና ደግሞ አውዝላሪ ላይ እናደርጋለን። ከዛ እዚች ጋር መተን እንደዚህ እናደርግና ቦታ ላይ ብሉቱዝ ካለ እንደዚህ ማድረግ እንችላለን ማለት ነው። ከዛ ይሄም እንደዚህ እንደምታዩት መስራት ይጀምራል ማለት ነው። ስለዚህ እንደዚህ አይነት ነገር ካላችሁ ሪትሮፊት ማድረግ ከፈለጋችሁ በኤምአር አውቶ ኤክስፐርት መጣችሁ ይሄንን ማስገጠም ትችላላችሁ። ይሄን የኤሌክትሪካል ችግር ካለባችሁ መጣችሁ ማሳየት ትችላላችሁ። ፊክስ ማድረግ እንችላለን ማለት ነው። ስለዚህ ታግሳችሁ ለጠበቃችሁን ይሄን ነገር ማስገጠም የምትፈልጉ ከሆነ በ0913 12 38 91 መደወል ትችላላችሁ። አመሰግናለሁ።